በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐሪም ሚዲያ ተከታታዮች እንኳን ለደመራና ለመስቀል በዓል በሰላም በጤና አደረሳችሁ እያለን በባለፈው ክፍላችን ስለ መስቀል በዓል ከዓለመ መላእክት ጀምረን በብሉይ ኪዳንም አንስተን በሐዲስ ኪዳንም አንስተን የመስቀልን ታሪክ ምን እንደሚመስል ተመልክተን ነበረ። በአሁኑ ክፍላችን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕፀ መስቀሉ ከተደበቀበት ታሪኩ ምን ይመስላል፣ እንዴት ነበር የተገኘው የሚለውን ታሪክ አብረን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁ ብትቆዩ በእግዚአብሔር ስም እንጠይቃለን። እሺ፣ ሰላም ትንሴ እንደምን አለ? እንኳን ለመስቀልና ለደመራ በሰላም አደረሰ። እንኳን አብረው ደረሰን ይሁን። በዚህ አጋጣሚ ተመልካቾቻችንን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ፣ እንኳን ለደመራ በዓልም በሰላም አደረሳችሁ ልል እወዳለሁ። እሺ፣ እንኳን አብሮ አደረሰን። በባለፈው መርሃ ግብራችን እንግዲህ መስቀልን ከዓለመ መላእክት ጀምሮ አንስተን ቀጥሎም በብሉይ ኪዳን በሐዲስ ኪዳን የመስቀል ታሪክ ምን እንደሚመስል ተመልክተናል። በአሁኑ መርሃ ግብራችን ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዕፀ መስቀል እንዴት ተገኘ የሚለውን ነገር ታሪኳን ታስረዳን። እሺ ይሁን። እንግዲህ አንተ እንዳልከው በባለፈው ክፍላችን ስለ መስቀል በብሉይ ኪዳን ከዓለመ መላእክት ጀምሮ ዘመናቶችን እየከፋፈልን ለማየት ሞክረናል። በሐዲስ ኪዳን ያለውን የመስቀል ሁኔታ ለማየት ሞክረናል። ተመልካቾቻችን እንግዲህ እንዳያችሁት እንደ ሐሳብ መስጫ በሚሆን መልኩ ቆረጥ እያደረግን ለማየት ሞክረናል። አሁን ባልከው መሰረት ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል እንዴት ተገኘ፣ ለምንስ ተቀበረ፣ ከየትስ ነው የተቀበረው፣ የትስ ተገኘ የሚለውን ነገሮች በትንሹ ሳይበዛ እንደባለፈው ለማየት እንሞክራለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመከራ መስቀሉ ጊዜ በጣም ለሰው አእምሮ ከባድ የሆኑ መከራዎችን ተቀብሏል። ከግርፋቱ ጀምሮ ያንን ቀራንዮ ተራራን ወደ ጎልጎታ ያንን መስቀል ተሸክሞ እስከወጣበት መከራ ድረስ አይሁዳውያኖች ሲመቱት፣ ነገስታቶች የእሱን እውነት ትተው የአይሁዳውያኖችን ውሸት እየተቀበሉ ሲገርፉት ብዙ ነገሮችን አስተናግዷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ባመነው ሰው ተከርቷል። እንግዲህ በሰውኛ አስተሳሰብ ስናስባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የደረሱት ነገሮች አይደለም እነዛ ሁሉ ነገሮች ይቅርና ትንሽ ተቆርጦ አንድ ነገር እንኳን እኛ ላይ ወይም እኔ ላይ ቢደርስብኝ ምን ልናረግ ወይም ምን ልንሆን እንደምንችል ማሰብ በጣም ከባድ ነው። አላውቅም፣ ከአይምሮ በላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ መስቀል ማለት ነው። እና ይሄ ሁላ መከራ መስቀል ከደረሰበት በኋላ አይሁዳውያን የቀበሩት እሌኒ ቆፍራ እንዳገኘችው ያው መገኘቱ እንደማይቀር ስለሚያውቁት የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀልን መፈለጋችን እንደማይቀር ስለሚያውቁት መለየት እንዲያስቸግረን አድርገው ነው። የሌሎቹ የሁለት ወንበዴዎች መስቀል ስላለ የሱ ደግሞ ሶስተኛ ስላለ ከሶስት መስቀሎች ውስጥ የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ይሄ ነው ብለን ለመለየት እንዲከብደን አድርገው ነው አንድ ላይ መቅበር ያስፈልጋቸው። እና ከዛ በኋላ እንግዲህ በጣም ብዙ አመታቶች ቆሻሻ እየጣሉበት የከተማው ቆሻሻ ሁሉ እንዲጠራቀምበት አድርገው ይሄ የሚያደርጉበት ምክንያት ያ መስቀል ተዳፍኖ እንዲቀር ከማንም እንዳያገኘው ለማድረግ ሐስበው ነበር። በኋላ ይሄ ሐሳባቸው በነገስታቶቹ ከሽፎ መስቀሉ እንዲወጣ ቢደረግም ማለት ነው። እንግዲህ የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ድውያንን በመፈወሱ ዕውራንን በማብራቱ በዛ በቆሻሻ ውስጥ ቢቀብሩትም ነገር ግን የጌታችንን መስቀል ለመለየት ለኛ ለክርስቲያኖች ይሄን ያህል ከባድ አልነበረም። ለዛ ነው ተለይቶ እንዲገኝ ነውና ይህንን መስቀል በ70 ዓመተ ምህረት ጥጦስ እስራኤልን በወረረበት ጊዜ እስራኤል ስትወድም ያንን የመስቀል ቦታ የተቀበረበትን ቦታ ማንም ሰው እንዳያውቀው ሆኖ ነበር። ምክንያቱም እስራኤል ወድማለች። የእስራኤል ሕዝቦች በአብዛኛው ስለ መስቀሉ የሚያውቁት የጌታችን መስቀል የት እንደተቀበረ የሚያውቁት ሰዎች በአብዛኛው በዛ ጥፋት ስለተወገዱ መስቀሉን የሚያውቀው የተቀበረበትን ቦታ የሚያውቀው የለም። በዛ በጥጦስ ዘመን ማለት ነው። በ70 ዓመተ ምህረት ላይ ጥጦስ ያንን ወረራ ካካሄደ በኋላ የመስቀሉ ታሪክ ተዳፍኖ ቆየ። ከዛ በኋላ ለ300 ዓመታት ያክል ያ ቆሻሻ እየተጣለበት ማንም ሰው ስለ መስቀሉ ግድ የለሽ ሆኖ መስቀሉ የት እንደተቀበረ ሳያውቅ ቆይቷል። ከዛ በኋላ ነው ንግስት እሌኒ ያንን መስቀል በስንት ፍለጋ ለማግኘት የበቃችው። እንዴት አገኘችው ስንል እንግዲህ በ326 ዓመተ ምህረት የንጉስ ቆስጠንጢኖስ ወይም ሳህል የሚባለው ንጉስ እናት የሆነችው ንግስት እሌኒ ወደ ኢየሩሳሌም ባረገችው ጉዞ መስቀሉን እንድታገኝ ሆኗል። ይህም የሆነው እንዴት ነው? ንግስት እሌኒ ወደ ኢየሩሳሌም የሄደችው የጌታችን መስቀል በጉብታ
ወይም በተራራ ላይ እንደተቀበረ ስለሰማች ነበርና በዛ ሜዳ ያገኘችውን ጉብታ ተራራ ሁሉ ስታስቆፍር መስቀሉን ማግኘት አልቻለችም ነበር። ሰዎቿን በጣም ደክሟቸው ነበር እና በመጨረሻ ያደረገችው ምንድነው ስለ መስቀሉ የተቀበረበት ቦታ የሚያውቅ ሰው ነበር ለመጠየቅ ያሰበችው። ነገር ግን ይሄም ቢሆን በጥጦስ ወረራ ጊዜ ቅድም እንዳልኩት እንግዲህ ኢየሩሳሌም ጠፍታ ነበርና ይህንን ስለ መስቀል የሚያውቅ ሰው የለም እና በከተማ ውስጥ በዞረችበት ወቅት አንድ ሽማግሌ ታገኛለች። ያም ሽማግሌ ስትጠይቀው እሱም የመለሰላት መልስ ቀጥተኛ ቦታውን ከማሳየት ይልቅ አንቺም ሰዎችን ከምታደክሚ አንቺም ከምትደክሚ በቀላሉ ይህንን መስቀል ስለማታገኚ እንጨት ሰብስቢና ዕጣን አርገሽበት ያንን በማንደድ የዕጣኑ ጢስ ሄዶ የሰገደበት ወይም የሚያመለክት ኮረብታ ላይ መስቀሉን ቆፍረሽ አገኙ በማለት አንድ ፍንጭ ሰጥቷታልና ይህንን ተከትላ እሷም እንጨቶችን ሰብስባ ዕጣን አድርጋ ያንን አያይዛ የዕጣኑ ጢስ ሄዶ ወደ አንድ ጉበታ እንደ ጣት ምልክት በዚህ እንደሚያመለክት ሆኖ የመስቀሉ ያለበትን ቦታ ጠቁማታልና ያንን ካረገች በኋላ ነው ያንን ጉብታ ወደ መቆፈር ሄደችው። እንግዲህ በዚህ መሰረት ያ ሽማግሌው በመስቀሉ መገኘት ተአምር ተማርኮ በመጠመቅ ወደ ክርስቲያንነት አባልነት ተመልሷል። ስሙንም ኪሪያቆስ በመባል ተሰይሟል ማለት ነው። ስለዚህ ኢሌኒ ሁለት ነገር አደረገች። አንድም መስቀልን አገኘች፣ ሌላም ደግሞ በመስቀሉ ትምህርትነት አህዛብን አጥምቃ አንድ ሰው ወደ ክርስትና መለሰች ማለት ነው። በዚህ መሰረት እንግዲህ ንግስት ኢሌኒ ከመስከረም 17 እስከ መጋቢት 10 ድረስ ያንን ኮረብታ ጉብታ በማስቆፈር በመስከረም 10 ቀን መስቀሉ እንዲገኝ አድርጋለች ማለት ነው። ስለዚህ መስከረም 17 የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ የመስቀሉ ቁፋሮ የተጀመረበትን ነው። መስከረም 10 ደግሞ መስቀሉ የተገኘበትን ነው ማለት ነው ብለን መያዝ እንችላለን። አዎ እንግዲህ ንግስት ኢሌኒ ያደረገችው ምንድነው ወደ ኢየሩሳሌም ገብታ ጉብታዎችን ስታስቆፍር የጌታችን መስቀል ያለበት ጉብታ ቀደም እንደነገርኩ ቆሻሻ መጣያ ሆኖ ነበርና ያንን ሁሉ ቆሻሻ ለመፈንቀል ለማውጣት ከዛ ቆሻሻ ውስጥ መስቀሉን ለማግኘት በጣም ብዙ ጊዜ ፈጅቶባታልና ቁፋሮ የጀመረችው መስከረም 17 ቀን ያንን ቆሻሻ ደግሞ አውጥቶ ለመጨረስ ወራቶችን ፈጅቶባት መጋቢት 10 በ326 ዓመተ ምህረት መስቀሉን እንድታገኝናለች ማለት ነው። ግን ቆፍረው መስቀሉን ሲያገኙ አብሮት የነበሩት ወንበዴዎች መስቀልም ስለነበረ 3 መስቀል እንዲገኝ የነበረው የጌታችንን መስቀል ከነዛ ውስጥ ለመለየት ብዙም አላስቸገራቸው። ምክንያቱም ቅድም እንዳልኩ የጌታችን መስቀል ሙት በማስነሳቱ ድውያን በመፈወሱ ይታወቅ ስለነበረ ለይተው ለማውጣት አላስቸገራቸውም እና ከነዛ ከ3 መስቀሎች ውስጥ የጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር መስቀሉን አውጥተው እንዲገኝ ሆኗል ማለት ነው። ከዛም በኋላ እንግዲህ ቀኑ ስለመሸባቸው በወቅቱ ከነበሩት የፓትሪያርክ ጋር አቡነ መቃርዮስ ጋር መስቀሉን ችቦ እያበሩ ወስደው በአንዲት የጸሎት ቤት እንዲቀመጥ አድርገውታል። ከዛ በኋላ በንጉስ ቆስጠንጢኖስ ምክንያት እብነ መሰረት ወይም የመሰረት ድንጋይ ተጥሎ አንድ ቤተክርስቲያን ታንጾለት በመስከረም 17 በ327 ዓመተ ምህረት እንዲገባ ሆኗል ማለት ነው። ስለዚህ አሁን ሁለቱን በዓላቶች የምናከብርበት ምክንያት አንደኛው መስከረም 17 ቅድም እንዳልከው ለመስቀሉን ለማግኘት ጉዞ የተጀመረበት መነሻው መስከረም 17 ነው። ሁለተኛው ደግሞ ለመስቀሉ ቤተክርስቲያን ተሰርቶ ታንጾ የገባው በዚህ በመስከረም 17 ቀን። ስለዚህ መስቀል ወደ ቤተክርስቲያናችን ታንጾለት የገባበትን ቀን አስመልክቶ መስከረም 17 ቀን ቤተክርስቲያናችን ታከብራለች። መጋቢት 10 ደግሞ የምታከብረው መስቀሉ የተገኘበት ከስንት ልፋት ቁፋሮ በኋላ መስቀሉ የተገኘው በመጋቢት 10 326 ዓመተ ምህረት ስለሆነ መስቀሉ በዓሉ በዛ ቀን እንዲከበር አድርጓል። ነገር ግን ያ መጋቢት 10 በአብይ ጾም ላይ ስለዋለ አብዛኛውን በዓል ወይም ትልቁን የመስቀልን ክብር በዓል በመስከረም 17 እንዲሆን አድርገው አባቶቻችን ሰርተውልን አሁን ላይ በስፋት የሚከበረው መስከረም 17 ነው ማለት ነው። ለዚህ ነው መስከረም 17 በደንብ የሚከበረው። ነገር ግን ቤተክርስቲያናችን ሁለቱንም በዓላቶች እኩል አድርጋ ያኛው ምንም አብይ ጾም ላይ ቢሆን ቀኑን አስባ የመስቀል በዓል እንደሆነ አድርጋ እያከበረች ትውላለች ማለት ነው። እሺ እንግዲህ የመስቀሉ በዓል ይሄንን ከሆነ የሚመስለው መስቀል ታሪካዊ አመጣጡ እንዴት ተገኘ የሚለው ከሆነ መስከረም 16 ደመራን የምናከብርበት ምክንያትስ ምንድን ነው? አዎ በጣም ጥሩ ጥያቄ ነው ይሄ። መጀመሪያ ከቃሉ ስንጀምር ደመራ የሚለው ቃል ደመረ፣ አንድ አደረገ፣ ጨመረ
ወይም ደግሞ አዋሃደ አንድ ሆነ የሚሉ ትርጉሞችን ያመጣልና ደመራ የመጣበት ምክንያት ምንድነው? ቅድም እንዳልኩ ንግስት እሌኒ መስቀሉን ያገኘች እንዴት ነው? በዕጣን ጢስ ተመርታ ነው። እንጨቶችን ሰብስባ አብርታ ዕጣንን አድርጋበት የዕጣን ጢስ የመራትን ቦታ ነው አስቆፍራ መስቀሉ እንዲገኝ ነውና እኛም በዋዜማው የምናከብርበት ምክንያት በመስከረም 16 ይሄ ችቦ የሚበራበት ምክንያት ለመስቀሉ መገኘት ዋነኛውን አስተዋጽኦ የወሰደው የነዛ የእንጨቶች መቀጣጠልና የዕጣኑ መድረስ። ስለዚህ እኛም መስቀሉን ያገኘነው በዕጣን ጢስና በእንጨት ተመርተን በችቦ ተመርተን ስለሆነ ያንን በማስመልከት በዋዜማው በ16 ችቦን እናበራለን፣ የዕጣን መስዋዕት እንሰዋለን፣ ምስጋናንም እናደርጋለን ማለት ነው። ለምን በዋዜማው ተበራ የሚለውን ንግስት እሌኒም ያበራችው በዛ ቀን ነው። ሲመሽ 12 ሰዓት በኋላ በቤተክርስቲያናችን ምንድነው እንደ ቀጣዩ ቀን ይቆጠራል። ስለዚህ እሷም ያደረገችው ምንድነው በ16 ያንን ነገር ስታደርግ ዕጣኑ መርታት ቁፋሮ የጀመረችው መቼ ነው ተባባለናል? 17። ስለዚህ በ16 አብርታ በ17 ቁፋሮን ጀምራለች ማለት ነው። በዚህ ምክንያት እኛ በዋዜማው መስከረም 16 ላይ ችቦ አብርተን የመስቀልን በዓል በደመቀ ሁኔታ እናከብራለን ማለት ነው። እንግዲህ በዛ በወቅቱ የነበሩ ነገስታቶች የዚህ የመስቀል መገኘት ካወቁ በኋላ እንግዲህ የጌታችን መስቀል ሕሙማንን ፈውሷል፣ ሞታንን አስነስቷል። ስለዚህ ብዙ ታምራትን አድርጓል። የማይፈልገው ሰው የለም ማለት ነው። ስለዚህ አራት ነገስታቶች በወቅቱ የነበሩ አራት ነገስታቶች ያንን መስቀል ተከፋፍለው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀኝ እጁ ያረፈበት የጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይሁንና የቀኝ እጁ ያረፈበት ክፍል ወደ ኢትዮጵያ እንዲመጣ ሆኗል ማለት ነው። የሚገኘውም እንግዲህ በግሸን ደብረ ከርቤ ነው። ይህንን ያደረገው ንጉስ ዘርዓ ያዕቆብ በ1446 ዓ.ም መስከረም 21 ቀን ነው። የግማዱ መስቀሉ የቀኝ እጁ ወደ ግሸን ደብረ ከርቤ ሄዶ በዛ እንዲቀመጥ ያደረገው ማለት ነው። ካነሳው አይቀር ስለ ግሸን ተራራ መስቀሉን ለምን በግሸን ተራራ እንዲቀመጥ ተፈለገ? ሁለት ደግሞ እንዴት ነው ወደ ግሸን ጉዞ ምን ይመስላል? እስቲ ስለ ግሸን ታሪክ አንዳንድ ነገር ብትነግረን። ግሸን የተመረጠችበት ምክንያት በመጀመሪያ ግሸን የምትገኘው በወሎ ሀገር አምባሰል ወረዳ በልዩ ስሙ ግሸን ተራራ በሚባለው ነች። ቤተክርስቲያን ደግሞ መግቢያዋ አንድ ነው። ከተወለኮነ ተራራ ላይ ያለች መቅደስ ነች። መግቢያዋም አንድ ነው። ከኢትዮጵያ ከዳሯ ሁሉ ዙሪያ ከሚገኙ አካባቢዎች እቺን ቦታ ረድኤቷን በረከቷን ለማግኘት ከመቤታችን ክብር ለመካፈል እንዲሁም ከመስቀሉ በረከትን ለማግኘት በጣም ብዙ ክርስቲያኖች በየዓመቱ ይጎርፉባቸዋል። በተለይ ደግሞ በመስከረም 21 ላይ ግሸን የምትታወቀው የታነጸችበት ስለሆነ ቅድም እንዳልኩ በ1446 አፄ ዘርዓ ያዕቆብ ግሸንን አንጾ መስቀሉም እንዲገባ ያደረገው በመስከረም 21 ስለሆነ ብዙ ክርስቲያኖች በዛ ቀን ይጎርፉባታልና ለምን እሷ ለመስቀሉ ማደሪያነት ለመስቀሉ መቀመጫነት ተመረጠች ስንል የታሪክ አንድምታዎች አሉ። እነሱ እንዴት ናቸው? በመጀመሪያ ንጉስ ዳዊት እንግዲህ ከውጭ ሀገር ይሄንን ዕፀ መስቀል ያመጣው እሱ ነው። ስለዚህ በሱ ዘመን ጉዞ አድርጓል ማለት ነው። ከውጭ ሀገር ወደ ኢትዮጵያ ለመምጣት ይህ ዕፀ መስቀል ጉዞ አድርጓል። ከዛ በኋላ ንጉስ ዳዊት በሰማይ ላይ መስቀልን በመስቀለኛው ቦታ ላይ አስቀምጥ የሚል ነገር ተጽፎ ያያልና ነገር ግን መስቀሉን ቢይዘውም መስቀለኛው ቦታ የት እንደሆነ ሊረዳ ስላልቻለ ያንን ማድረግ አልቻለም ነበር እና ከዛም በኋላ የተነሱ ብዙ ነገስታቶች ይህንን እንዲያደርጉ ተጠይቀው ነበር እንዲያከናውኑ። ነገር ግን ይህንን ማድረግ አልቻሉም። እነ ቅዱስ ላሊበላ ከዛ በፊት የነበሩት እነ ቅዱስ ላሊበላ ይህንን አድርገው ነበር። እንዲያውም መሰረቱን ያስቀመጠው ቅዱስ ላሊበላ። እንዴት ብትለኝ ቅዱስ ላሊበላ መስቀልን በመስቀለኛው ቦታ ላይ አስቀምጥ ሲባል መስቀለኛውን ቦታ በእጁ ላይ አልነበረም ነበርና ምን ማድረግ እንዳለበት ግራ ገብቶት ነበረ። ነገር ግን እንደሚታወቀው በጣም ጻድቅ ንጉስ ስለነበረ ይህንን መስቀልና መስቀለኛው ቦታ ማግኘት አለብን በማለት ብዙ ካሰሰ በኋላ አሁን ግሸን ደብረ ከርቤ ያለችበት ተራራ ላይ ይደርሳልና ከደረሰም በኋላ መስቀለኛው ቦታ መሆኗን ባየበት ጊዜ ይቺን ቦታ መስቀለኛው ቦታ ናት፣ ስለዚህ መስቀሉ በዚህ መቀመጥ አለበት ብሎ ይወስናል። ነገር ግን ምንም ቦታውን ቢያገኝም መስቀሉን አላገኘም፣ ማግኘትም አልቻለም ነበርና እዛች ቦታ ላይ ምልክት አድርጎ ይሄዳል ማለት ነው። ከዛ በኋላ እሱን ካለፈ በኋላ ብዙ ነገስታቶች ይህንን ነገር አድርጉ ተብለው ታዘዋል ከሰማይ። ነገር ግን ማድረግ ስላልቻሉ ሁሉም አልፈዋል ማለት ነው። በኋላ ነው አፄ ዘርዓ ያዕቆብ መስቀሉንም መስቀለኛውንም ቦታ አግኝቷል። ስለዚህ ሁሉ በእጁ ሁሉ በደጁ በሆነለት ሰዓት መስቀሉን አምጥቶ በግሸን ደብረ ከርቤ አድርጎ በመስቀለኛው ቦታ አስቀምጦ
አሁን ያላትን ስያሜ ግሸን ደብረ ከርቤ እንዲሆን አድርጎ ያስቀመጣት እሱ ነው ማለት ነው። እንግዲህ እቺ ግሸን ደብረ ከርቤ በዘመናቱ ብዙ ስያሜዎችን አስተናግዳለች። ግሸን ደብረ ከርቤ በጣም የተለያዩ ስያሜዎች ነበሯት። ከነዛው መካከል አንደኛው ከአፄ ድልናውድ ዘመን ከ866 ዓመተ ምህረት ጀምሮ እስከ 11ኛው ክፍለ ዘመን ድረስ አሁን ባለበት ስያሜ ደብረ ከርቤ በመባል ትታወቅ ነበረ። ይህንን ስያሜ ተሰጥቷት ነበረ። ከዛ በኋላ ከ11ኛው ክፍለ ዘመን ጀምሮ አፄ ላሊበላ ወይም ንጉስ ላሊበላ በዛ በቦታው ላይ ከቋጥኝ የተፈለፈለ መቅደስ ሰርቶ የእግዚአብሔር አብ ታቦትን አኑሮ ደብረ እግዚአብሔር የሚል ስያሜ ሰጥቷታል። ደብረ እግዚአብሔር አድርጎ ሰይሟታል። ከዛ በኋላ ደግሞ ደብረ ነገስትም ተብላለች። የነገስታት መቀመጫ በብዛት አፄ ዘርዓ ያዕቆብ እነ ቅዱስ ላሊበላ በዛች ቦታ መሄድ ያዘወትሩ ነበርና ቦታዋን በጣም ይወዷት ስለነበረ ደብረ ነገስት በማለት ተሰይማለች። ከዛ በኋላ በሶስተኛ ደረጃ ደግሞ በ1446 ዓመተ ምህረት ራሱ አፄ ዘርዓ ያዕቆብ ወደ ነበረበት ወደ መጀመሪያው ስሟ ደብረ ከርቤ ተብሎ እንዲሰየም አድርጓታል። ይሄ የደብሩ ስም ነው፣ ደብረ ከርቤ። ግሸን የሚለው ደግሞ እንዴት መጣ ስንል አፄ ዘርዓ ያዕቆብ ግማደ መስቀሉን ወደ እዛ ተራራ ሲወስደው እየገሰገሰ ነበርና በግዕዙ ገሰ ወይም ገሰገሰ ተብሎ ስለነበረ እየገሰገሰ አፄ ዘርዓ ያዕቆብ ሄደ እያሉ ያወሩ ስለነበረ ገሰ የሚለውን ስያሜ ከጊዜ ወደ ጊዜ እየተሻሻለ እየተቀየረ በአካባቢ ሰዎች ልምድ ምክንያት ግሸን በማለት እንዲጠራ አድርገውታል። ስለዚህ አሁን ያለበትን ቅርጽ የያዘው እንደዚህ ግሸን ደብረ ከርቤ ተብሎ የተሰየመበት አፄ ዘርዓ ያዕቆብ ደብረ ከርቤ ያለው እየገሰገሰ ስለደገሰ የሚለውን ይዘው ደግሞ በጊዜ ለውጥ ግሸን አደረጉት። ስለዚህ ግሸን ደብረ ከርቤ በመባል ቤተክርስቲያኒቷ እስካሁን ድረስ ትታወቃለች ማለት ነው። እንግዲህ የዚህ የቅዱስ ዕፀ መስቀል ወደ ኢትዮጵያ የመጣበት ዋነኛው ታሪክ ተብሎ የሚነሳው ባጭሩ እንደሆነ ይህንን በነገራችን ላይ ክርስቲያኖች ማስፋት ይቻላል። ታሪክ ከብዙ አንግሎች ሆኖ ዘውጎችን ማየት ይቻላል። ነገር ግን እኛ እዚህ ጋር ትንሽ የሚጠቅሙትን ሐሳቦች ለማንሳት ያክል ነው እዚህ ጋር የተቀመጥነውና ባጭሩ እስካሁን የዘረዘርናቸው ታሪኮች እነዚህ ነው ይመስላሉ። እናንተ ደግሞ ገብታችሁ ሰፋ ያሉ ታሪኮችን ማግኘት ትችላላችሁ፣ ማየት ትችላላችሁ። ታሪክን እንግዲህ ማወቅ በጣም ይጠቅማል አይደል? ታሪክ በጣም ጥሩ ነው። መነሻን ያወቀ ሰው መድረሻው የት እንደሚሆን ለመገመት አይከብደውም። መነሻችንን ካላወቅን ግን መድረሻችንን አወዛጋቢ ነው። ስለዚህ ታሪክን ስናውቅ ነው መነሻችን ምንድነው፣ መድረሻችንስ ወዴት ነው የምንሄደው ብለን ልንረዳ የምንችለው። ስለዚህ ባጭሩ ታሪኩ ይህን ይመስላል። ያለኝ ሐሳብ ነው። እኔ በኩል ጨርሻለሁ። አሁን እንግዲህ ስንሴ እንዳልከው ጥሩ ሐሳቦችን አንስተናል። ለቤተክርስቲያናችን አሁን ዘመን አመጣች ችግር የምንለው የታሪክ መፋለስ ነውና ያው እንግዲህ ጥሩ ታሪኮችን አንስተናል። በተረፈም ተመልካቾቻችን መጽሐፍትን በማንበብ ታሪኮችን መጨመር ትችላላችሁ። እንደዚህ አይነት ታሪኮችን ማወቅ ከፈለጋችሁ በኮሜንት ስር ማሳወቅ ትችላላችሁ። ለዛሬ ነበረን መርሃ ግብር ይሄን ይመስላል። በቀጣይ በሌሎች ክፍሎች እስከምንገናኝ ድረስ ሰላም ቆዩ።